አንድ ነገር ልንገርህ። The moment you decide to live by the rule, to become someone new, the enemy sees you as a threat. ምንድን ነው? አዲስ ህይወት መጀመር ስትፈልግ ከኃጢአት ከዝሙት፣ ከስርቆት፣ ከሁሉም ነገር ላይ ከኃጢአት ተብሎ ከሚዘረዘሩት ነገሮች እና በህግ ለመኖር ከፈጣሪ ጋር ለመኖር ስትፈልግ the enemy which is ሰይጣን ኖቲስ ያደርጋል። ኦልሬዲ አብዛኛው ሰው ከሚኖርበት ኮንትሮል አድርጎት እየኖርበት ካለው ወርልድ ወይም ሲስተም ወይም ማትሪክስ ውስጥ ስትወጣ ኖቲስ ያደርጋል። ስለዚህ ባለው ኃይል ተጠቅሞ አንተን ያጠምዳል። በቃ ፈተናው ይበልጥ ይበዛብሃል። ያኔ ወንደር ታደርጋለህ። ዋይ ጋድ ለምንድን ነው አዲስ ህይወት እየኖርኩኝ ከአንተ ጋር ሆኜ ለምንድን ነው ፈተና ይበዛብኝ ትላለህ፣ ትደነቃለህ ምናምን። ዳትስ ኢት። እያመለጥክ ነው፣ እየወጣ ነው ከሆነ ሲስተም በቃላ ከፎልስ ቢሊፍስ ከፌክ ላይፍ እየወጣ ነው፣ ከማትሪክሱ እየወጣ ነው። ስለዚህ እንደገና ባይ ኦል ሂዝ ፓወር አንተን ኖቲስ ያደርጋል። ምክንያቱም ላይክ የአንድ ሰው እያመለጠው ነው፣ አብሮ ይዞ ሊወድቅ ነው ይህ አካል እየታገለ ያለው። ስለዚህ ጸሎት ያስፈልጋል ኤቭሪ ዴይ። በቃ ምንም አይነት ፋታ መስጠት የለብህም። ዲሲፕሊን ያስፈልጋል። በቃ ፐርሲስት ማድረግ አለብህ። ኖ አመ ዱ ዲስ ማለት አለብህ። ከዛ ውጪ ፓንክ ከሆንክ ወርዚለስ የሆንክ ሰው ከሆንክ ምንም ማትረባ ከሆንክ ተመልሰህ ትወድቃለህ፣ ወደ ነበርክበት ትገባለህ። this is the key to life. be disciplined, be patient, stick with God. ከፈጣሪ ጋር አኖ በቃ ሁሉም ነገር ጠርቼዋለሁ። I need you, help me ማለት አለብህ። እርዳኝ ማለት አለብህ። ጴጥሮስ እንዳለው ንቁ፣ በመጠንም ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ይላል። ከዛ በኋላ አንተ ተጠምደሃል፣ ታይተሃል፣ ማርክ ተደርገሃል። ስለዚህ በአንተ ዙሪያ ማይሆን ወጥመዶች ማይሆን ላይክ አንገር ምናምን ከማትጠብቀው ሰው ከፋሚሊ ከፍሬንድስ ምናምን ብዙ ነገር ሀፕን ያደርግብሃል። ስለዚህ ያኔ ከፕላን እንዳትዛነፍ። ዶንት ሆልድ back. Just go. Peace.